ዘንድሮም ቤቢ ሄር እንዴት እንደሚወጣ ግራ ገብቶሽ እንደዚህ አንጨብርሽ የምትወጪው ወንበር ያዢ ቁጭ በይ እንማራለን። ሁለት ነገር ነው ማሳያችሁ። ኦኬ በተልባ ከሆነ ችግር የለውም። መጀመሪያ ይሄንን ሙሉን ብታስተኙ ትችላላችሁ። በጄል ከሆነ ግን አንዴ ካስተኛችሁ በኋላ እንደገና ለማውጣት ፀጉራችሁን በጣም ይጎዳዋል ወይም በጣም ስለሚጠነክር እንዲስታረጉ መለሳችሁ በደንብ ሊያወጣላችሁ ይችላል። ስለዚህ መጀመሪያ ዝም ብላችሁ እንደዚህ አድርጋችሁ ጄል ሳታስነኩ ፀጉራችሁን ቀንሱለት። አያችሁት? ዝም ብላችሁ እንደዚህ አድርጋችሁ ፀጉራችሁን ቀንሱ ታጉትና ከዛ ከኋላ የቀረውን በደንብ አድርጋችሁ በጄላችሁ አስይዙት። ኦኬ እኔ ጄል ስለሌለኝ እንደዚህ ነው ማሳያችሁ፣ ግን ምንም ለውጥ የለው። ከኋላ የፈለጋችሁትን ስታይል ማስያዝ ትችላላችሁ። ስለ ስታይሉ አይደለም ዛሬ የምናወራው፣ ስለ ቤቢ ሄር ነው። በቃ ይሄ ብዙ ጊዜ ነው የምጠቀምበት ነው ማሳያችሁ። በደንብ እንትን ብላችሁ ከጨረሳችሁ በኋላ እንደዚህ ጫፍጫፉን እንደዚህ። ይሄ ብሩሽ ባይዘው በጣም ቆንጆ ብሩሽ ነው። ይሄ ኖርማሊ ሌሎች ብሩሾች ብዙ ጊዜ አያመጣልኝም፣ ምን የሚያስቸግረኛልና አንደኛ ብሩሹ ራሱ ለውጣለው ብዬ አስባለሁ። ይሄ ኮልጌት የሚለው ጥርስ ብሩሽ ማለት ነው። እሱን ተጠቀሙ። ስለዚህ ሁልጊዜ የምትጀምረው ከመሃል ነው፣ ከዳር አይጀመርም ፕሊስ። እሺ እንዴ የተንጨባረረ ፀጉር አይኖር። ከዛ እንደዚህ አያችሁት፣ ወደ ታች ነው የምታበጥሩት። እስኪ እንደዚህ አሁን በቂ ነው ብላችሁ ታስቡ ምን ታረጋላችሁ? ይሄው በዚህ እጅ መደገፍ፣ ከዛ ወደዚህ መመለስ። እስኪ አያችሁት? በጣም ቀላል። ቅርጹን ካልወደዳችሁት ማስተካከል ትችላላችሁ። ከዛ ሁለተኛውን እንዴት ነው የምናደርገው? ከስሩ ነው የምናወጣው። እንደዚህ ይሄን መንካት የለብንም። እሺ አድርገን እንደዚህ ከስሩ ልክ እንደዛው። አሁን ቀጥታ ሳይሆን ወርታችሁ የምታበጥሩት ወደ ጎን ነው የምታበጥሩት። እሺ እንደዚህ ያው በቂ አማውንት አውጥቻለሁ ብላችሁ ታስቡ ምን ታረጋላችሁ? በእጃችሁ መደገፍ። እንደዚህ ታረጉና በእጃችሁ ደግፋችሁ መመለስ። እዚህ ጋር ቅርጹን ካልወደዳችሁት እንደዚህ ደግፍ አድርጋችሁ ማስተካከል። አሁንም ከዚህ ስር ያኛው መንካት የለባችሁም። ከዛ እንደዚህ ተደግፎ መመለስ። ያለቀች ከዛ እንደዚህ ማስገባት። ያው እዚህ ጋር የቀረችኝ እንደዚህ ታወጣታለሁ። ከዛ ስትጨርሱ ሻሽ ማሰር እንዳትረሱ። አረጉ ሻሽ እሰሩበት ይድረቅ። እሺ እንዳይነ